ሙርሾ ቡና ሳልጠጣ እንዳልሄድ ቅጂልኝ አሁን። አይ ወድቄ ነው። እኔ ደግሞ ጀበናው የተሰበረብሽ መስሎኝ ቡና ሳልጠጣ ልሄድ ነው ወይ ብዬ ደነገጠኝ። እኔ ሲሚንቶ ላይ ወድቄ፣ አንተ ስለ ጀበና ነው የምታስበው? ሲሚንቶ ላይ ወደቅኩ። እኔም አንቺ ላይ ወድቄ ምንም አልሆንኩም። ደግሞ በቀኝሽ ነው ወደቅሽ። በቀኝ መውደቅ እኮ እድል ነው። እድል ነው። በቃ ዱአ አድርጌ ነበር። እቁብ ሊደርሰኝ ነው ማለት ነው። ስንት ነው እቁቡ? 3000 ብር። አበርች ሰላም። ለ3000 ብር ሰማይ ቤት ታስጨቅ። እኔ አልሰጥሽም ከፈለግሽ። ምን አነሰ? በዚህ ተናዶ ነው በጠረባ የጣለሽ። ለሌላ ጊዜ ይኸውልሽ 3000 ብር። መቼ ነው የሚወጣው እቁብሽ? ዛሬ ነው የሚወጣው። ሽን እንዳይጎዳ አፍታችሁ። እሺ ሙርሺዳ፣ እንደዚህ ብድግ 400 ብር ነገር ይኖርሻል። ደሞዝ ሲወጣ የሚመለስ እቁብን ጥርስ ላስተክልበት ነው። ስወድቅ የሚያነሳኝ የለ። አይ ሙርሺዳ፣ ያላሰብኩትን ለምን ታሳስብኛለሽ? አሁን 400 ብር ጠይቀሽ እቁብ ስለደረሰሽ ነው። ደግሞ ለጥርስሽ እስማኤል ዴንታል ክሊኒክ ብትሄጂ አሪፍ ነው። እስማኤል ዴንታል ጥሩ ናቸው። እኔ አይቻለሁ። የጎደለውን ሲሞሉ ወደፊት የወጣውን ሲያስገቡ በቴሌቪዥን። እኔ ራሱ እዛ ብሄድ በጣም ነው ደስ የሚለኝ። በወርቅ ጥርስ አስተክዬ በወርቅ ነው መቃ